እስኪ አንድ ጥያቄ ልጠይቃችሁ። ውፍረት በሀገራችን ለምን ጨመረ? ዋለልኝ እባላለሁ። በሙያዬ የሄልዝ ፕሮፌሽናል እና ኒውትሪሽን ኤክስፐርት ነኝ። ሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ በታሪኳ አይታው የማታውቀው የውፍረት ወረርሽኝ እየበዛ በየቤታችንም እየተከሰተ መጥቷል። ከምክንያቶቹ ውስጥ አንዱ ከተሜነት መስፋፋቱ ሲሆን ሰዎች የከተማ ህይወት እየመሩ በመምጣታቸው የተነሳ ብዙ እንቅስቃሴ ማድረግ እድላቸው በመቀነሱ የሚሰሩት ስራም ብዙ ሰዓት በመቀመጥ ማሳለፋቸው ለዚህ ወረርሽኝ የመጋለጥ እድልን ከፍ አድርጓል። ሌላኛው ምክንያት ደግሞ የአመጋገብ ለውጥ መኖር ነው። በተለይም ፋስት ፉድ ቶሎ የሚደርሱ ከፍተኛ ኃይል ያላቸውና ዝቅተኛ ንጥረ ነገር ይዘት ያላቸው ምግቦችን አብዝቶ መመገብ የተነሳ እንደ ጣፋጭ የበዛባቸው፣ ቅባት ያላቸው፣ የታሸጉ ምግቦች እንዲሁም መጠጦችን ወደ መመገብ መዞራችን እንዲሁም ማዘወተራችን ከዋናዎቹ የውፍረት ወረርሽኝ ምክንያቶች ውስጥ ይጠቀሳሉ። ብዙ ሰው ግን እነዚህ አመጋገቦች ወደፊታችን ላይ የሚያሳድሩብንን የጤና ቀውስ ልብ ብሎ አያስብም ወይም አያውቅም። መልካሙ ዜና ዛሬ ላይ በራሳችን ላይ የምናደርጋት ትንሽዬ ለውጥ፣ ለምሳሌ ወክ ማድረግ ወይም ጤናማ ምግብ መመገብ ነገ ላይ ጤናማ ህይወት እንዲኖረን ምክንያት ነው። ጤናማ አመጋገብ ለጤናማ ህይወት። ቅመም ኒውትሪሽን